ሁለታችንም ተመሳሳይ ስራ የምንሰራ ከሆነ ተመሳሳይ ደሞዝ የሚከፈለን ከሆነ አንድ በሶፍትዌር ኢንጂነሪንግ የተመረቀ ሰው ሶፍትዌር ኢንጂነር የሚል ታይትል ያለው ሰው ኮምፒውተር ምንድነው ከሚል ትምህርት ሊማር አይችልም። That's exactly what I did። አሁን ኢንተርፕረነርሺፕ ብዙ ጊዜ ይመስላል ብዙ ሰዎች እኔ የራሴን ስራ ብሰራ የራስን ስራ መስራት ከመቀጠር በላይ በጣም ከባድ ስራ በጣም ስቃይ ያለው ሁሉም ሰው ጎበዝ መሆን አለበት ብዬ አላስብም። ነገር ግን ሰው የሆነን ነገር ወዶ ከተማረው ፈቅዶ ከተማረው ከሚቀመጥለት ድንበሮች ባሻገር ማየት መቻል አለበት። በኢንተርፕረነርሺፕ ሜንታል ማይንድ ሴት ደግሞ ሁሉም ሰው ታለንትድ ሆኖ ተሰጥኦ ኖሮት ምናምን መሆን አይጠበቅበትም። ዌብ ስኪልስ ላይ ለምሳሌ ዩኒቨርሲቲ መምህራኖችን አንቀጥርም ወይ ደግሞ የኮሌጅ ሃይ ስኩል መምህራኖችን መምህር ፖዚሽን ላይ ያሉ ሰዎችን አንቀጥራቸው። በኢንተርፕረነርሺፕ ሜንታል ማይንድ ሴት ደግሞ ሁሉም ሰው ታለንትድ ሆኖ ተሰጥኦ ኖሮት ምናምን መሆን አይጠበቅበትም። ነገራችንን መልእክት ሰምተን እንግዲህ ቅድም ለማንሳት እንደሞከርኩት ዛሬ እዚህ አንድ ወጣት ጋብዤላችኋለሁ። ከዋቢ ስኪልስ ነው የመጣው። ኤርሚያስ አለማየሁ ይባላል። በጣም ትልልቅ ሾችን ትልልቅ ጉዳዮችን እንደምናነሳ ተስፋ አደርጋለሁ። የሚገርም የህይወት ጆርኒን ያለ ከዛ ደግሞ ምናልባትም ወጣቶች ላይ እየሰሩ ካሉ ተቋማት ውስጥ በጣም ፍሬ ያለው ነገር እየሰራ ያለ ተቋም ነውና በጣም ኢንትረስት ስላልደረገኝ ነው እዚህ ድረስ የጋበዝኳችሁ። በቅድሚያ ግብዣን ተቀብለ እዚህ ድረስ ስለመጣ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ በጣም። ራስህ ግን ለአድማጮቻችን አስተዋውቅልን። ኤርሚያስ ማን ነው የሚለውን ነገር መጀመሪያ እንተዋወቅህና በደንብ ከዛ ወደ ጉዳያችን እንገባለን። እሺ፣ ኤርሚያስ አለማየሁ እባላለሁ። የሶፍትዌር ኢንጂነር ነኝ። እንደዚሁም ደግሞ በቴሌቪዥን በሚኒስትሪ ሚዲያና በሶሻል ሚዲያ ላይ የቴክኖሎጂ ኮንተንት ክሬተር ነኝ። እንደዚሁም ዩምቴክ ግሎባል የሚል የቴክኖሎጂ ካምፓኒ ደግሞ ፋውንደር እና ሲኢኦ ነኝ። እናመሰግናለን። እንግዲህ እዚህ ድረስ ስለመጣ እንዳልከው ነው በተለያዩ ፕላትፎርሞች ላይ ስለ ቴክኖሎጂ ብዙ የምትሰጣቸው ኢንሳይትፉል የሆኑ ጉዳዮች አሉ። ከሱ ውጭ ግን በጣም እኔ ኢንትረስት ያደረገኝ ዋቢ ስኪልስ ላይ የምትሰሩት ስራ ነው። ምንድን ያነሳሳችሁ ለመመስረት? ምናልባት ኦፍ ኤር ስናወራ ከራስህ የህይወት ተሞክሮ ተነስተክ እንደሆነ እየነገርከኝ ነበርና ዋቢ ስኪልስን ለመመስረት ያነሳሳችሁ ምንድን ነው የሚሰራው የሚለው መጀመሪያ እሱን። ኦኬ፣ ዋቢ ስኪልስ የሚባለው ኤዱኬሽናል ፕላትፎርም ነው። ዩምቴክ ግሎባል የሚባል የቴክኖሎጂ ድርጅት አለ። በአራት ስራዎች ላይ የተሰማራ የቴክኖሎጂ ድርጅት። አንደኛው ኤዱኬሽናል ፕላትፎርም ነው፣ እኔና አንቺን ያገናኘን ዋቢ ስኪልስ። ሁለተኛው ደግሞ የኮንሰልተንሲ ስራዎችን ወይም ደግሞ በቴክኖሎጂ ዙሪያ ያሉ ስራዎችን ለትላልቅ ተቋማት እናማክራለን። ሶስተኛው ከስተም ሌቭል የሆኑ ወይም ደግሞ ለሁሉም ተቋማት በእነሱ በቢዝነስ ፕሮፋይል ወይም ደግሞ እነሱ ከሚሰሩት ጋር ሪዞኔት በሚያደርገው ወይ ዲዛይን የሚደረጉ የሶፍትዌር ስራዎችን እንሰራለን። አራተኛው ስራችን ደግሞ የሚዲያ ስራ ነው። ሶ ዋቢ ስኪልስ የተጀመረው እንዴት ነው? ላይቭ ላይ ከመምጣታችን በፊት እንደነገርኩሽ ራሴ ህይወት ላይ ነው የተገበረው። ከራሴ ተነስቼ ነው የፈጠርኩት። እኔ የተመረቅኩት በሶፍትዌር ኢንጂነሪንግ ነው። በ2013 ወደ 2014 ክረምት ላይ ነው የተመረቅኩት። በሶፍትዌር ኢንጂነሪንግ ተመርቄ ዋን ኦፍ ዘ ቤስት የሚባል የመንግስት መስሪያ ቤት ነበር የተቀጠርኩት። የግል ተቋማትም ተቀጥሬ ነበረ። ቅዳሜ ተመርቄ ሰኞ ስራ የማግኘት እድሉ ነበረኝ። እድለኛ ነህ አንተ። ቶሎ የመቀጠሩ ላይ እድለኛ ነበር። ቶሎ የመቀጠሩ ላይ ሶ በሶፍትዌር ኢንጂነሪንግ ብመረቅም ትምህርቱን ወድጄው ብማርም እኔ ሶፍትዌር ኢንጂነር መሆን የፈለግኩት የ9ኛ ክላስ ተማሪ ሆኜ ነው። ከዩኒቨርሲቲም ስገባ ምን እንደምፈልግ አውቃለሁ፣ ለምን እዛ እንደገባው አውቃለሁ። ትምህርቱንም ወድጄው ነው የተማርኩት። በጣም የሚያኮራኝ ድሪም ጆብ የሚባለው የለም ድሪም ካሪየር ነውና ሶ ሆኜ ነው የተማርኩት። የእውነት ፈልጌው ነበር የተማርኩት። እንዳለመታደሉ ነው ግን ከወጣው በኋላ የምሰራውና የተማርኩት አልገናኛለኝ። ከተቀጠርኩበት መስሪያ ቤት ከ3 ወር በኋላ ወጣው። ፐርማነንት ሰራተኛ ሳልሆን ለቀኩ ማለት ነው። ኦፊሻሊ ሪዛይን አደረግኩና ወጣው። ደን ወደ 4ኛ ወር ላይ የተማርኩትንና መስራት የምፈልጋቸውን ነገሮች አናላይዝ አድርገው በራሴ ብዙ መረጃዎችን ካሉ ኦንላይን ሶርሶችም ከተለያዩ ሰዎችም ስጠይቅ ብዙዎቹ ነገሮች የማይገናኙ ነገሮች ሆነው አገኘዋቸው ማለት ነው። አንድ በሶፍትዌር ኢንጂነሪንግ የተመረቀ ሰው ሶፍትዌር ኢንጂነር የሚል ታይትል ያለው ሰው ኮምፒውተር ምንድን ነው ከሚል ትምህርት ሊማር አይችልም። That's exactly what I did። ግን እኔ በእሱ ነው ሙሉ በሙሉ ያደረግኩት። ኮምፒውተር ምንድን ነው፣ ኢንተርኔት እንዴት ይሰራል የሚለውን ካወቅኩ በኋላ ነው ቀጥታ አንድ የቴሌቪዥን ፕሮግራም ጀምሬ ስለነበረ በዛን ሰዓት አንድ አሜሪካ ውስጥ የሚኖር ኢትዮጵያዊ ውድ የሚባል ክፍያ ከፈለልኝና ለ6 ወር ያክል በሃርቫርድ ዩኒቨርሲቲ ስር የሚሰጥ በነ ፕሮፌሰር ዴቪድ ጄ ሜላን በቴክኖሎጂ ኢንዱስትሪ ላይ ያሉ ሰዎች ያውቋቸዋልና በእነሱ ከሌሊት 8 ሰዓት ላይ እስከ 10 ሰዓት ድረስ የሚሰጥ ትሬኒንግ ነበረ። ኦንላይን ላይቭ ለ6 ወር ያክል ተማርኩ ማለት ነው። ከ6 ወር በኋላ ተምሬ በተመረቅኩ በ15ኛው ቀን ኦንላይን ስራ የሚባለውን ነገር ለመጀመሪያ ጊዜ ተዋወቅኩ ማለት ነው።
ሊንክዲን የሚባል የሶሻል ሚዲያ ፕላትፎርም አለ። ብዙ ሰዎች ይጠቀሙታል። እዛ ላይ $7 ስራ አገኘው ማለት ነው። ብዙ ሰዎች የገንዘቧን ትንሽነት እያዩ እየናቁ የሚተዋት ስራ ነበረች። እኔ ግን I had to prove myself that I can do it የሚለውን ለገንዘቧ ሳይሆን ገንዘቡ ይሰጠኛል የሚልም እምነት የለኝም። አንደኛ ከሰራው በኋላ በምን ይከፍሉኛል? የኦንላይን ፔመንት ወይም ደግሞ አጠቃላይ ከዲጂታል ትራንዛክሽን ጋር የተገናኙ ነገሮች ኖሃው ስላልነበረኝ እንዴት ወደ እኔ አካውንት ትክክለኛው ገንዘብ ይገባል የሚለው ላይ ትረስት አልነበረኝም። ግን ስራውን መስራት እችላለሁ የሚለውን I had to prove myself። እዚህ $7 ስራ ሰራው። ሰውየው በጣም ወደደኝ። በጣም ስትራግል አድርጌባት ነበረ። they gave me like የሆነ የሚሰጥሽ ሰዓት አለ ኦንላይን ስራ ስትሰሪ። የተሰጠኝ 36 ሰዓት ነው። በ36 ሰዓት ውስጥ ሰሚት ማድረግ አለብኝ። 38 ሰዓት ወሰደብኝና ስራዋን ጨረስኳት ማለት ነው። ከ3 ቀን በኋላ አሁንም $75 ስራ አገኘው። ከ3 ወር ምናምን በኋላ $1000 ስራ መስራት ቻልኩ ማለት ነው አፕወርክ የሚባለው ፕላትፎርም ላይ። then ያቺ መጀመሪያ ላይ $7 የስራ የሰጠኝ ሰው በሱ ሪኮሜንዴሽን መሰረት አሜሪካን ሀገር ለአሜሪካን መንግስት ስር የሚገኝ የሆነ ፕሮጀክት አለ፣ እሱ ላይ ለምን ለመሳተፍ አፕላይ አታደርግም አለኝ። የነበረኝ ስኪልና ለራሴ ያለኝ የሰልፍ ስቲም በዛን ሰዓት አንድ ሰው ኢትዮጵያ ውስጥ ተምሮ ኢትዮጵያ ውስጥ ብቻ ሳይሆን የተማርኩትን የዩኒቨርሲቲ ኤክስፒሪየንስ አውቀዋለሁና ፕሬስቲጂየስ ለሚባል እንደዛ አይነት ስራ ግን ብቁ ነኝ የሚል እምነት አልነበረኝም። ግን አፕላይ በማድረጌ ምንም ማጣው ነገር የለም በሚል አፕላይ ያደረግኩ ማለት ነው። ስራው ተገኘ። እንዳጋጣሚ ሆኖ ሰው ተቀጠርኩ። ፒኤ ሆኜ ፕሮግራመር አሲስተንት የሚባል አለ። ቋሚ ሰራተኛ መሆን አትችይም። which is ዋናው ፕሮግራመር የሚለውን ፖዚሽን መውሰድ አትችይም። አንደኛ የአሜሪካ ዜግነት ሊኖርሽ ይገባል። ሁለተኛ ከአሜሪካን ምድር ላይ መውጣት አትችይም፣ ያ ፕሮጀክት ሳያልቅ ማለት ነው። እኔ መሆን የምችለው እዛ አሜሪካ ውስጥ ሆነው የሚሰሩትን አሜሪካኖች የሚሰሩትን ስራ አሲስተንት ነኝ። ነገር ግን ፉል ታይም ጆብ የነሱ የሚሰሩትን ሙሉን እሰራዋለሁ። የነሱ ማኔጅ የማድረግ ስራ ነው የሚሰራው። በህይወት አይቼ የማላውቀው ገንዘብ ለመጀመሪያ ጊዜ በየወሩ ይከፈለኝ ጀምር ማለት ነው። የ10 ወር ኮንትራት ወስጄ ምናልባት አንድ ኢትዮጵያዊ ተቀጣሪ የሚከፈለው ሳይሆን በቃ የሆነ ድሪም አድርጌ የማላውቀው ገንዘብ ይከፈለኝ ጀመር ማለት ነው። አሁን ነገሮችን እየተረዳኋቸው እያወቅኳቸው ምናምን መጣት ጀመርኩ። ከ2 ወር በኋላ ያንን ስራ ከጀመርኩ የ10 ወር ኮንትራት ነው። ሊንክዲን የሚባለው ፕላትፎርም ላይ መጀመሪያ ስራውን ያስተዋወቀኝ ላይ ተመልሼ የምሰራበትን መስሪያ ቤት ሜንሽን አድርጌ የሚከፈለኝን ስክሪንሾት አድርጌላቸው መማር የምትፈልጉ ሰዎች እንደዚህ ሚስ አድርገናልና ኢንዱስትሪው የሚፈልገው ዲማንድና ዩኒቨርሲቲ ላይ የምንማረው መሀል ላይ ክፍተት አለ፣ ያችን ክፍተት ላጥበበላችሁ ለሚቲቹ ፎር ፍሪ የሚል ፖስት አደረግኩ ማለት ነው። በነጻ ልታስተምር ወጣቱ በነጻ ኤግዛክትሊ። አንደኛ በነጻ ስለተባልኩ እስካም ያለኝ የለም ምንም ክፍያ ስለሌለው ማለት ነው። እኔ የጠበቅኩት 20 ምናምን ሰው ነው፣ ግን ከ70 ምናምን ሰው በላይ አፕላይ ያደረገ። ዋው ይሄንን ለምን ነበር ግን ለማስተማር ያሰብከው? ሰዓት ነበረክ በመሀል ላይ? ኤግዛክትሊ። በሳምንት 3 ቀን ነበር ኦንላይን የምሰራው ለፎር አሜሪካን ገቨርንመንት። 3 ቀን ፍሪ ነኝ ቤት ቁጭ ስል። ማስተማሩ ደግሞ ምንድነው የተወሰነ ማስተማር ላይ ያለውን ጥቅም አይቼዋለሁ። የሆነ ነገር የእውነት እንዳወቅሽው የምታውቂው ለሆነ ሰው ስታብራሪው ነው። ያሉብሽን ክፍተቶች በሙሉ ታይዋለሽ እዛ ላይ ቀስ በቀስ it's ፓር ኦፍ ዩር ኔቸር ማለት ነው። ልክ የተፈጥሮሽ አካል የሆነ ያክል አዳፕት ታደርጊዋለሽ። ኮሚኒኬሽን ስኪል ታስተካክያለሽ። አት ሴም ታይም ደግሞ ሰዎችን ትጠቅሚያለሽ፣ የሆነ ቫልዩ አድ ታደርጊላቸዋለሽ። 70 ምናምን ሰው አፕላይ ያደረገ። በምን ማስተማር እንዳለብኝ አላውቅም። ኦል ኦፍ ኤ ሰደን ነው ፖስት ያደረኩት። ካሪኩለም የሚባለውን ነገር አላውቅም። ከምን ጀምር የምን ላይ እነሱ ማድረስ እንዳለብኝ አላውቅም። ነገር ግን እስቲ ከምን ልጀምር የሚለውን ለመጀመሪያ ጊዜ ቤዚክ ከሚባለው ኮንሰፕት ለ2 ወር ከ15 ቀን አስተምራቸዋለሁ በሚል 70 ምናምኖቹን ልጆች ለመጀመሪያ ቀን በቴሌግራም ሰበሰብኳቸውና በጉግል ሚት በሚባለው ፕላትፎርም ማስተማር ጀመርኩ ማለት ነው። ማስተማር ስጀምር እንደዚህ ያደክመኛል ብዬ አልጠበቅኩም። ግን ሲጨርሱ 30 ምናምን ልጆች ጨረሱ። 2 ወር ከ15 ቀኑ አለቀና በሳምንት 3 ቀን ነው ማስተምራቸው ለ2 ሰዓት ያክል። ከዛ ካስተማርኳቸው ከአንድ ሳምንት በኋላ አንዳንድ ደስ የሚሉ ስልኮች ይደወሉልኝ ጀመር። ስራ አገኘሁ ኤግዛክትሊ። አንዱ ከሲንቄ ባንክ ተቀጠርኩ ይለኛል፣ አንደኛው የሆነ ባንክ ተቀጠርኩ ይለኛል፣ አንደኛው እዚህ ቦታ ኦንላይን ስራ አገኘሁ። ለማመስገን ይደውላሉ። ኦል ኦፍ ኤ ሰደን ደግሞ ማውዝ አድቨርታይዝመንት የሚባለው ነገር መምጣት ጀመረ። የተማሩት ኤርሚያስ ከተማሩ የሚል ሪኮሜንዴሽን ራሳቸው መስጠት ጀመሩ። ዝም ብዬ ሊንክዲን ላይ ፔጅ ከፈትኩ። ዝም ብዬ ላይክ ኦንላይን ትሬኒንግ መማር የምትፈልጉ የሚል ኦንላይን ትሬኒንግ ኢን ኢትዮጵያ የምትል ብቻ ፔጅ ከፈትኩና ፖስት አደረግኩት። ከዛ አሁን ከጠበቅኩት በላይ ቁጥሩ ጨመረ። ያው ነጻም ስለሆነ ደግሞ ብዙም ሰዎች አልተቸገሩም አፕላይ ለማድረግ። አሁን ሳየው በጣም ጊዜን ይፈልጋል። ልጆቹ የሆነ ስራ ማስታወቂያ ለኢንተርቪው ከተጠሩ እንዳዘጋጃቸው ይጠይቆኛል። እምቢ ማለት አልችልም። ሌሊትም ጭምር ይደወልልኛል። ይሄኛው ስራ ደግሞ ምንም ሚስ ማድረግ አልችልም። የሚሰጠን ስፕሪንት አለ። ስፕሪንት የምትለውን ወርድም አላውቅም ነበር። ስለ ስክራም ሚቲንግ ምናምን የሚባሉ እነኚህ ቴክኖሎጂ ላይ የምትሰሚያቸውን ቃላቶች እንደዚህ ኦንላይኑ ስራ ላይ ባልገባ ኖሮ አላውቃቸውም። እነሱ ያስቀኑኛል፣ ሰዎች ማወቅ አለባቸው የሚለውን
4 ሺህ ብር ክፈሉኝ አልኳቸው። 4 ሺህ ብሩን ለራሴ ሳይሆን ሰው መቅጠር አለብኝ፣ የሚያግዝ ኮኦርዲኔት የሚያደርግ አሳይመንት የሚሰጣቸው ፕሮግረሳቸውን ትራክ የሚያደርግ 4 ሺህ ብር 10 ሰው ከከፈለኝ ይበቃኛል ብዬ ሌላውን በነጻ ላስተምር ማለት ነው። 30 ምናምን ሰው ከፈለ። ከዛም ኮርስ ኮኦርዲኔተር የሚለውን ብቻ ተውኩና አሲስታንትም ጭምር ቀጠርኩ። እኔ ድንገት እየነሰረኝም ጭምር ያስተማርኳቸው ጊዜ አለና የሆነ በማልችልበት ሰዓት የሚያስተምርልኝ መምህር የሚል ደግሞ ጓደኛዬን ኦንቦርድ አደረግኩትና ተመርቆ የተቀመጠ ልጅ ነበረ። እሱን ደግሞ ስከፈልኩት ለሱም ስራ እድል ሰጠክ? ለሱም ስራ እድል ፈጠርኩለት። ስራውም ጥሩ ሆነ። አሁንም ሁለተኛ ዙር አስተማርን። አሁን 2 ወር ከ15 ቀን ቀረና 4 ወር ሆነ። አሁንም ሳይወስድ ስቲል ክፍተት አለ። 3ኛ ዙር መቼ ነው የሚጀምረው ምናምን። ስም የለውም የምንሰጠው ትሬኒንግ፣ ኤርሚያስ ያስተምራል ብቻ ነው። የሆነ የሚያስተምሩ ልጆች አሉ ነው። አንድ ሰው ደግሞ እዚህ ቃሊቲ አካባቢ የሆነ ትምህርት ቤት ያለው ሰው ዌብሳይት እንድሰራለት ጠየቀኝ። ዌብሳይት እንድሰራለት ጠየቀኝና ክፍያ ስጠይቀው ደረሰኝ ምናምን አለኝ። ለካ ደረሰኝ ማለት ድርጅት ያስፈልግሻል። ድርጅት ካልሽ ደግሞ ቢሮ ኪራይ መከራየት አለብሽ። ግድ ነው። ለአዲስ አበባ ውስጥ ቢሮ ኪራይ መከራየት ሳይሆን የሆነ ቲን ነምበር ለማውጣት የአዲስ አበባ መታወቂያ ያስፈልገኛል። እኔ ተወልጄ ያልደግኩት አርሲ ነው። አዲስ አበባ መታወቂያ የለም። ያለኝ መታወቂያ የአሰላ ከተማ መታወቂያ ነበር። 6 ወር መጠበቅ ነበረብኝ። መሸኛው መጥቶ 6 ወር የግድ አዲስ አበባ ውስጥ መቆየት አለበት። ከ6 ወር በኋላ ቢሮ ከፈትን ማለት ነው። 22 አካባቢ ቢሮ ከፈትኩና ሰዎች መጥተው ቢሮ ነው ያሉ። ቢሮ ከከፈትኩ አይቀር ደግሞ የሆነች ሴክሬታሪም ቢሆን መቅጠር ሊኖርብሽ፣ ጽዳትም ቢሆን ትቀጥሪያለሽ። እሱን ከቀጠርሽ ደግሞ የሆነ እቃዎች ምናምን መግዛት አለብሽ። አትሊስት ኢንተርኔት መግባት አለበት። እንደዚህ ከሆነ የሚለውን ደግሞ ተጨማሪ አንድ ፕሮጀክትም መጣ። 1-2 ልጆች ቀጠርኩ ማለት ነው። ከዛውን ትሬኒንጉን ሳየው የበለጠ ኢምፓክት አለው። ገንዘብ አያመጣም፣ ምንም ገንዘብ የለውም። የሚመጣው ገንዘብ ለልጆቹም አይከፍልልኝም። በጣም ሀስል አለው፣ ድካም አለው፣ ላይቭ ነው። ስለዚህ ስም ሰጠሁት፣ ዌብ ስኪልስ የሚል ማለት ነው። ዌብ ስኪልስ ማለት በአማርኛ ዋቢ ያው ማጣቀሻ ነው አይደል? ሪፈረንስ ነው። እኔ ደግሞ ተወልጄ ያደግኩበት አካባቢ ብዙ ሰዎች ኦሮምኛ ስለሚያወሩ እኔም አሁን ኦሮምኛ ለምጃለሁ። ወቢ ማለት ደግሞ ዋስ ማለት ነው፣ ወይም ተያዥ ማለት ነው። ስለዚህ ዋስ ማለት እኛ ጋር የምንሰጣቸው ስኪል ለምትሰሩት ስራ ወይም ለምትሄዱበት ዋስትና ይሆናቸዋል ነው። ወይም ደግሞ ካላችሁ ነገር ላይ ከጨመርንም ጭምር ሪፈረንስ እንሆናችሁ ነው። እዚህ ሁለቱን አንድ ላይ ያደረግኩና ስኪልስ ያው ክህሎት ነው። ዌብ ስኪልስ የሚል ስም ሰጠሁትና ኤልኤምኤሱን ራሴ ዲዛይን አድርጌ ካስተማርኳቸው ልጆች ደግሞ ፔይድ ኢንተርንሺፕ ሰጠዋቸውና ያንን ዌብ ስኪልስ አብረን ሰራ ነው ማለት ነው። ከዛ ስም ዌብ ስኪልስ ተባለ። አሁን ደግሞ ሁለተኛ ክፍተት አለ which is ካሪኩለም። ካሪኩለም የለም ነበር። ካሪኩለም የለም ነበር። አሁን ከየት አንስተን የት ድረስ ማድረስ እንዳለብን መደጋገም አንችልም። ቴክኖሎጂ ይቀያየራል። መጀመሪያ ያስተማርነው ቴክኖሎጂ የሆነ ሰዓት ላይ ፌዝ አውት ያደርጋል። ስለዚህ መቼም የማይቀያየር ሜንታል ስትሬንግዝ እንዲኖራቸው አዲስ ነገር ሲመጣ ቶሎ የሚማሩ ወይም ደግሞ የሆነን ነገር በአጭር ጊዜ ተምረው ካቻፕ እንዲያደርጉ የሚያስችላቸውን ካሪኩለም ዲዛይን ለማድረግ ራሴ አልችለውም። የኤዱኬሽን ሰዎች ያስፈልጋሉ። የትምህርት ላይ ያሉ ሰዎች ካሪኩለም ዲዛይን የማድረግ አቅም ያላቸው፣ አት ሴም ታይም ኢንዱስትሪው ላይ ያሉ ሰዎችም ያስፈልጉ ነበር። አሁን እነኚህ ሰዎች በነጻ ምናምን ካልኳቸው they wouldn't take it for seriously። አሁን ፖስት አደረግኩት በነጻ እንደዚህ ይሄ ካሪኩለም ዲዛይን አድርጌ ያለውና ይህንን ካሪኩለም አይታችሁ ባካችሁ አስተያየት ስጡኝ፣ ኤልኤምኤስ ላውንች እያደረግን ነው ኢትዮጵያ ውስጥ ምናምን የሚል ሊንክዲን ላይ ፖስት አደረግኩት። ሊንክዲን ዋን ኦፍ ዘ ቤስት ፕሮፌሽናል ፕላትፎርም ነው። የኔን ላይፍ እስከ ወዲያኛው ድረስ የቀየረው ፕላትፎርም እሱ ነው። ሶ አይ ሃድ 15000 ፎሎወር አዘ ታይም። አሁን 25000 የሚጠጉ ሰዎች አሉ። ሶ በአክቲቭሊ ነው ፖስት ማድረገው ውሎዬን ምናምን ፍሮም ፕሮፌሽናል ፐርስፔክቲቭ ሼር አድርገዋለሁ። ተከታዮች የሚወዱት ነበር አዘ ታይም። ሶ የዩኒቨርሲቲ መምህራኖች፣ በፕሮፌሰር ሌቭል ያሉ ሰዎች፣ ከኢትዮጵያ ውጭ ጉግል ውስጥ ማይክሮሶፍት ውስጥ የሚሰሩ ሰዎች ኢንትረስትድ ሆኑ። ያ ኢትዮጵያ ውስጥ ያሉትን ልክፈላችሁ አልኳቸው። ቢሮ ድረስ መጥተው ኮሜንት እንዲያደርጉ ማለት ነው። ደረሰኝ ቆርጬ ምናምን እንትን ዌጅ ከፍያቸው። የሆነ ሰው ደግሞ ከተከፈለ ኃላፊነት አለበት። አንተም መጠየቅ ትችላለህ። እኔ መጠየቅ እችላለሁ። ለምን እንደዚህ ያደረጋችሁት፣ ለምን እንደዚህ ሆነ የሚለውን። እነኛ ከውጭ ያሉት ፎር ፍሪ ያገዙኝን ኢትዮጵያ ውስጥ ያሉትን ሳብጀክት ማተር ኤክስፐርቶች ደግሞ ኤስኤምኢ የምንላቸውን አንድ ላይ ያደረግንና የ6 ወር ካሪኩለም ዲዛይን አደረግን ማለት ነው። ለአንድ ትምህርት ብቻ ዲዛይን አድርገን የመጀመሪያ ዙር 7500 ብር እያስከፈልን 96 ተማሪዎችን አስተማርን ማለት ነው። በጣም ፕሮዳክቲቭ፣ በጣም ኢምፓክትፉል የሆነ የትሬኒንግ ባች ሆነ ማለት ነው። ዌብ ስኪልስ የሚለው ስም ስቲል አሁን ያኔ ሶሻል ሚዲያ ላይ ክፍተት ነበረብን። አሁን የሰው ልጅ አቴንሽን ትሬዲንግ ነው አሁን ያለንበት ላይ። የሰው ልጅ ትኩረት እንደ ሸቀጥ የሚነገድበት ታይም ነው። ነገር ግን ይህንን የሰዎችን አቴንሽን ትሬድ ማድረጉን ብዙ እንግዲህ ኢንጂነሮች ስለሆንን ብዙ አላወቅ ነው። ቲማችን አድርገው ነበር አዝ ታይም ወደ አሁን 2 ዓመት እየሆነ ነው ዌብ ስኪልስ የሚለውን ስም ይዘን ከወጣን። ሶ አዝ ታይም እንግዲህ ብቸኛው ሶርሳችን የነበረው ሊንክዲን ነው። ሊንክዲን ሲዘጋ ሌሎች አማራጮችን ማየት ፈለግን ማለት ነው። ከዛ ወደ ቲክቶክ ወደ ዩቲዩብ ምናምን መምጣት ጀመርን። ሰዎችም ያውቁን ጀመረ።
አሁንም ይዘጋል ሶሻል ሚዲያችን ስንከፍት ሲከፍት እዛ አሁን ሶሻል ሚዲያ ማኔጀር የሚለው ነገር ያስፈልጋል። ትሬኒንጉ እየሰፋ መጣና አሁን በትምህርት ሚኒስቴር ኦፊሻል የሆነ ሰፖርት አለው። ካምፓኒያችን ዮምቴክ ግሎባል ደግሞ ፕሮፌሽናል ሰርቲፊኬት ኦፍ ኮምፒተንሲ ሰርቲፋይድ ነው። ፓተንት ራይትም ጭምራለን። እኛ የምናስተምርበት ወይ አፕሮቻችን ልዩ ስለሆነ ማለት ነው። ስናስተምር ላይቭ ነው የምናስተምረው። ልክ እንደ ፊዚካል ክላስ ኤክስፒሪየንስ እያንዳንዱ ኮርስ ማቴሪያል ኢን አድቫንስ ፕሮቫይድ እናደርጋለን። አስቀድመን ፕሪሪከርድድ ቪዲዮ አለው፣ ክላስ ኖት አለው፣ ቱዱ ሊስት አለው፣ ፕሮጀክት አለው። በጣም ደግሞ የኛ ከሁሉም ለየት የሚለው ዴይሊ ፎሎ አፕ አለው። በእያንዳንዱ ቀን ፕሮግረስሽ ትራክ ይደረጋል። ምን አወቅሽ፣ ምን አየሽ። መጀመሪያ ደግሞ ኮሚትመንት እናስፈርማቸዋለን የኛ ተማሪዎች። ለምንድን ነው እሱ የምትማሩት? ገነት ውስጥ አያስገባም። ለምንድን ነው 6 ወር ሙሉ ፈጣሪ ከሰጣቸው እድሜያችሁ ላይ ዳዝማት ረባው መኒ ገንዘቡ ትንሽም ሆነ ትልቅ ነገ you'll get it back። ነገር ግን ፈጣሪ ከሰጣቸው እድሜያችሁ ላይ እዚህ ነገር ላይ ኢንቨስት የምታደርጉት ምን ልታገኙበት ነው? ቢኮዝ እያንዳንዱ የምናባክናት ጊዜ ከእድሜያችን ላይ ነው የምትቆረጠው። ያችን ጊዜ we'll never get it back መልሰን አናገኛትም። ገንዘቡን ግን መልሰን እናገኘዋለን። 7500 ብር ነው እንቀበላቸው። 750 ሚሊዮን ምናምን ጀነሬት ነው ወይስ ሙሉ የ6 ወር ነው? 7000 አዘ ታይም ነው። አሁን ትንሽ ኢናንስ ተደርጓል። ኦልሞስት ግን ተቀራራቢ ነው። ኢንፋክት ፎር ፍሪ ልትዩ ትችላለሽ የኛ ትሬኒንግ ከዚ ኢን ተርምስ ኦፍ ሰርቲፊኬት ከምናወጣው የሰው ኃይል ካለን ኮሚትመንት ይሄ ላይቭ ትሬኒንጉ ምናምን ሲጨመር በጣም አድካሚ ነው። ሶ እሱ ላይ እናስፈርማቸዋለን ማለት ነው። ቅድሚያ ለምንድን ነው እሱ መጀመሪያ ኢንትረስታቸውን ነው ለማወቅ የምንፈልገው። እቺን ነገር ነው ልሆን ነው ካለ ስለዚህ መጀመሪያ ምን ዋጋ ይከፍላል ማለት ነው። ቢያመውም ቢደብረውም ባይመቸውም ቢመቸውም ፕራክቲስ አድርገ ከተባለ ያደርጋል ማለት ነው። መጨረሻ ላይ ያለችዋን ነገር ማየት ስለሚችል ዋቢ ስኪልስ እንደዛ ሆነ። በአሁኑ ሰዓት ወደ 12 ዩኒቨርሲቲዎች ጋር ፓርትነር ነን። ከኢንተርናሽናል ኦርጋናይዜሽን ጋር፣ ከኤምባሲዎች ጋር፣ ከሚዲያ ተቋም ፋና ሚዲያ ኮርፖሬሽንን ጨምሮ አብረን እንሰራለን። እንደዛ ሰፍተውን ኒርሊ ወደ 5000 ተማሪዎችን እያስተማርን እንገኛለን ማለት ነው። ወደ 5000 ተማሪዎች 5000 ተማሪ ጋር ደርሰናል። ይሄ በጣም ሂውጅ ነው። በደንብ እናወራበታለን። የአጋራችንን መልእክት ሰምተን ተመልሰን እንመጣለን። በሁለተኛው ምዕራፍ ላይ እንድናነሳ የምንፈልጋቸው ነጥቦች አሉ። እንግዲህ ዋቢ ስኪልስ ከየት ጋር ተነስቶ የት ጋር ደረሰ? አንተ ጭንቅላት ውስጥ የነበሩ ነገሮች አሁን በዚህ ደረጃ ፍሬ አፍርቶ በጣም ብዙ ፍሩትፉል የሆኑ ነገሮችን እየሰራችሁ ነው ያላችሁትና ያያቸውን ክፍተቶች እንድታወራኝ ፈልጋለሁ። በተለይ በዚህ በካሪኩለም ጉዳይ ላይ ትምህርት ቤት ላይ መስጠት የነበረባቸው ስኪሎች ሳይሰጡ ስለቀሩ ነው ክፍተቶች ያሉት ብዬ የማስበውና እነሱ ላይ በደንብ እናወራበታለን። የአጋራችን መልክ ሰምተን እንምጣ። የሀገራችንን መልእክት ሰምተን ተመለስን። እንግዲህ ዛሬ ያወራን ያለነው ይሄ በተለይ ከዚህ ከካሪየር ዴቨሎፕመንት ጋር ያለውን ክፍተት ወጣቶች ከዩኒቨርሲቲ ተመርቀው ሲወጡ ስራ ቦታ ላይ የሚያገኙትና የተማሩት ነገር ኮምፕሊትሊ መለያየቱ ግራ የሚያጋባ አይነት ነገር መሆኑን ጨምሮ እያነሳን ነው የምንገኘው። በኤርሚያስ ህይወት ውስጥ እንግዲህ እሱ ያየውን ለሌሎች መፍትሄ ይዞ መጥቶ አሁን ዋቢ ስኪልስ ምን ደረጃ ላይ እንደደረሰ እያየን ያለ ነው። በጣም ትልቅ ነገር ነው። በነገራችን ላይ ትምህርት ቤቶች መስጠት አለባቸው ብዬ ማስበው ልጆች ከሆነ እድሜ ጀምሮ ምን አይነት ፓዝ መያዝ አለባቸው የሚለውን ነገር ቀድሞ ማወቅ አለባቸው የሚለውን ማስበው ነገር አለና እየሰራችሁ ያላችሁት በጣም የሚያስመሰግን ነገር ነው። እንግዲህ ዋቢ ስኪልስ እንዴት ተጠንስሶ አሁን የት ጋር እንደደረሰ በዚህ በ2 ዓመት ውስጥ ያሳየውን ትልቅ እድገት እየነገርከኝ ነበረ። ያመጣችሁትን ኢምፓክት ቀድመህም አይተዋል። በነጻ ማስተማር አይተዋል። እንግዲህ ልጆች ወደ ስራ መግባት ሲችሉ እስኪላቸውን መጠቀም ሲችሉ አይተዋል። እስኪ አሁን የትምህርት ስርዓታችን ላይ እናውራ። ምንድን ነበር የነበረው የስኪል ክፍተት? እንግዲህ አንተ ተምረህ ስትወጣ ቴክኖሎጂ ተምረህ ስትወጣ ስራ ቦታ ላይ ያገኘዋለሁ ብለህ ያሰብከው ነገር ኮምፕሊትሊ የተለያየ ሆነ። ትምህርት ቤት የምትማረውና ስራ ቦታ የምታገኘው የተለያየ ነው። የብዙ ልጆች ኮንፊውዥን እሱ ይመስለኛል። ተምረው ወጥተውም ምን እናድርገው? አሁን ያለህ ስኪል ግዴታ መቀጠርም ላይኖርብህ ይችላል። ያለህን ነገር መመንዘር የምትችልበትን ቱል የሚሰጥክ ተቋም የለምና ምንድን ያየኸው ክፍተት? አሁን ምን አይነት ነገሮች ቢሰሩ መልካም ነው ብለህ ታስባለህ? ዋቢ ስኪልስ ብቻውን የሚያመጣው ለውጥ አለ። የሚመጡ ትልልቅ ለውጦች ሊኖሩ ይችላሉ። ግን ብቻውን መሆን የለበትም ብዬ አስባለሁ። በትምህርት ተቋማት በትልልቅ ደረጃ መሰጠት አለበት ብዬ አስባለሁና እስኪ እሱ ላይ እናውራ። ምንድናቸው ክፍተቶቹ? የት ጋር ነው መጀመሪያ ያለበት? በመጀመሪያ ስለ ካሪኩለሙ ሳናወራ ኦፖርቹኒቲ ኮስት ይባላል። ኦኬ፣ ኦፖርቹኒቲ ኮስት የምንለው ነገር ምንድነው? ለምሳሌ በአንድ ህንጻ ላይ ያለች ጽዳት ሰራተኛና አንድ ፕሮፌሽናል ስራ በሚሰራ ሰው መካከል ያለው ልዩነት ማለት ነው። አንድ ሰው ብዙ ሰዎች ሚስ የሚያደርጉት ነገር
በስራ ዓለም ላይ ቫሉያቢሊቲ እና አቬላብል የምንለው አለ። አቬላቢሊቲ እና ቫሉያቢሊቲ። አቬላቢሊቲ ማለት ከጠዋት ስታንዳርድ ሰዓትሽን ጠብቀሽ 2 ሰዓት ከሆነ 2 ሰዓት ትገቢና 11 ሰዓት ተኩል የምትወጪበት ታይም ሊሆን ይችላል። ቫሉያቢሊቲ ደግሞ በተገኘሽባት ሰዓት ልክ ምን ቫልዩ አዳደረግሽ ነው እዛ ስራ ላይ። ልዩነቱ ኦፖርቹኒቲ ኮስት ነው። ኦፖርቹኒቲ ኮስት የምንለው አንድ የጽዳት ሰራተኛ ጠዋት ከ12 ሰዓት ተኩል ተነስታ እስከ ምሽቱ 12 ሰዓት ልታጸዳ ትችላለች። ግን ምን ያክል ይከፈላታል? ያው ሁላችንም አይሞችን ውስጥ አለ። ነገር ግን አንድ ሰው 4 ሰዓት 5 ሰዓት ብቻ ሰርቶ ምን ያክል ይከፈለዋል? ፕሮፌሽናል ስራ ለምሳሌ በእኛ በቴክኖሎጂ ከሆነ አንድ ሰው የሶፍትዌር ኢንጂነር ወይ ነው ሶፍትዌር ፕሮግራመር የሚለው ፖዚሽን ላይ ሲቀጠር በአካል አምጥቼ እኔ ቢሮ ውስጥ አፎርድ ማላደርጋቸው ልጆች ኦንላይን ነው መከፍላቸው፣ ሰዓታቸውን ብቻ ነው የምገዛው። ምንድነው በሁለቱ ሰዎች መካከል ያለው ልዩነት ስንል ኦፖርቹኒቲ ኮስት ነው። ዓለም ላይ ክፍያ የሚከፈልሽ ለምትሰሪው ስራ ሳይሆን ያንን የምትሰሪውን ስራ ሊያሰራሽ የሚችለውን እውቀት ለማምጣት ላጠፋሽውም ጊዜ ጭምር ነው። ለጊዜው ነው የሚከፈልሽ። ምክንያቱም አንድ ሰው ጎበዝ የጽዳት ሰራተኛ ለመሆን ማክሲመም it would probably take them like በአንድ ወር ውስጥ ጎበዝ የጽዳት ሰራተኛ ልትሆኚ ትችላለሽ። አንድ ጎበዝ የሆነ ፕሮፌሽናል ሙያተኛ ግን ለመሆን እንደየሙያው አመታት ሊወስድብሽ ይችላል። ስለዚህ ዓለም የምትገዛሽ የምትሰሪውን ስራ ብቻ አይደለም፣ ያንን ስራ ልትሰሪው ወይ እንደው ሊያሰራሽ የሚያስችለውን እውቀት ለማምጣት ላጠፋሽውም ጊዜ ጭምር ነው ማለት ነው። ኦፖርቹኒቲ ኮስት የምንለው እሱ ነው። ትምህርት ላይ የለም ይሄ። ትምህርት ላይ ወይ ደግሞ ሬጉላር ኢንስቲትዩሽን የምንላቸው ላይ በዩኒቨርሲቲ በኮሌጅ ወይ እንደው በሃይ ስኩል ሌቭል ላይ የለም። ራይት። ኦፖርቹኒቲ ኮስት የምንለው ሁሉም ሰው እኮ ስራ ፈጣሪ መሆን የለበትም። ሁሉም ሰው ደግሞ ተቀጣሪ መሆን የለበትም። ሁሉም ሰው የራሱ የሆነ ፓሽን አለው። ራይት። በትምህርት ካሪኩለሙ ላይ አይ ቲንክ እኔ ኢትዮጵያ ውስጥ ክሊር የሆነ የኬሪየር ፓዝ የለም ብለው ከሚያምኑ ሰዎች አንዱ ነኝ። ለምሳሌ በቴክኖሎጂ ላይ ስለሆነ እያወራን ያለ ነው። የቴክኖሎጂ ሙያችንን ልንገርሽ። ሶፍትዌር ኢንጂነሪንግ የሚባል ሙያ አለ፣ ኢንፎርሜሽን ቴክኖሎጂ አለ፣ ኢንፎርሜሽን ሳይንስ፣ ኮምፒውተር ሳይንስ፣ ኮምፒውተር ኢንጂነሪንግ የሚባሉ ሙያዎች አሉ። ስትማሪ ትምህርቶቹ ይለያያሉ። ነገር ግን ኮምፒውተር ሳይንስ የሚማረው ተማሪ ሶፍትዌር ኢንጂነሪንግ ከሚማረው ተማሪ የተለየ ስራ የሚሰራው ምንድን ነው ብለሽ ብትጠይቅ የሚመልስልሽ ሰው የለም። መንግስት መስሪያ ቤት ላይ ስራ ማስታወቂያ ሲወጣ ብዙ ጊዜ አይተሽ ከሆነ አይቲ ሪሌትድ ነው የሚለው የስራ መስፈርቱ ሪኳየርመንት የሚቀመጠው። ያ ማለት እኔ ሶፍትዌር ኢንጂነሪንግ ላይ ተጋግጬ መማር አይጠበቅብኝም ማለት ነው። ሶፍትዌር ኢንጂነሪንግ ትንሽ ከኮምፒውተር ሳይንስ ከፍ የሚል ከሆነ ወይ ደግሞ ኮምፒውተር ሳይንስ ከሶፍትዌር ኢንጂነሪንግ ከፍ የሚል ከሆነ ሁለቱ የምንሰራቸውም ስራዎች ቤዝድ ኦን አወር ኤክስፐርቲዝ መለየት ነበረበት ማለት ነው። ክሊር የሆነ የኬሪየር ፓዝ የለም። ሁላችንም ወጥተን የሶፍትዌር ፕሮግራመር የምንሆን ከሆነ ኢንፎርሜሽን ቴክኖሎጂም ፕሮግራመር የሚሆን ከሆነ ኢንፎርሜሽን ሳይንስም ኮምፒውተር ሳይንስም ኮምፒውተር ኢንጂነሪንግ ሶፍትዌር ኢንጂነሪንግ ሄልዝ ኢንፎርማቲክስ የሚባሉ የቴክኖሎጂ ሙያዎች አሉ። እነኚህ ላይ ክሊር የሆነ ግልጽ የሆነ የኬሪየር ፓዝ ወይም ደግሞ የሙያ መስመር የለም። እኔ ሶፍትዌር ኢንጂነሪንግ ነው የተመረኩት። አብረውኝ ይሰሩት የነበሩት ልጆች ኢትዮጵያ መንግስት መስሪያ ቤት ስሰራ እኔ ኮምፒውተር ሳይንስ የተመረቀውም ኢንፎርሜሽን ሳይንስ የተመረቀውም እኩል ነን። ለምሳሌ ኢንፎርሜሽን ሳይንስ የሚባለው ትምህርትና ሶፍትዌር ኢንጂነሪንግ መካከል የ2 ዓመት ልዩነት አለ በዩኒቨርሲቲ ቆይታችን። ሁለታችንም ተመሳሳይ ስራ የምንሰራ ከሆነ ተመሳሳይ ደሞዝ የሚከፈለን ከሆነ ለምን አስፈለገ ታዲያ? ዲስከሬጅም ያደርጋል። ያ ፈጣሪ ከሰጠን እድሜያችን ላይ ለምን 2 ዓመት ሙሉን ዌስት አደርጋለሁ? ገነት ውስጥ ገባበት አይደለም የሆነ ቫልዩ ህይወቴ ላይ አድ ካላደረኩ ማለት ነው። ስለዚህ ኢትዮጵያ ውስጥ ብቻ ሳይሆን መላው ዓለም ላይ ትንሽ የኬሪየር ፓዝ ቴክኖሎጂ ኢንዱስትሪ ላይ ልዩነት አለ። ለምሳሌ በዚህን ሰዓት አሁን ሀገራት ናሽናል ካሪኩለማቸውን ኢንሃንስ ሳያደርጉ ወይም ደግሞ ሳያሻሽሉ ሃይቴክ ቴክኖሎጂ ካምፓኒስ የሚባሉት ቀደሟቸው። ቴክኖሎጂ ካምፓኒዎች ቀደሟቸው ሀገራት ካሪኩለማቸውን ኢንሃንስ ሳያደርጉ። ኦራይት። በዚህን ሰዓት ያለው የናሽናል ካሪኩለም ችግር አለበት ብዬ አላምንም። ነገር ግን መሻሻል አለበት። ለምሳሌ ዩኒቨርሲቲ ውስጥ ለምሳሌ ቴክኖሎጂ ትምህርት ስትማሪ በእኛ ዘርፍ ላይ 44 ትምህርቶችን ትማሪያለሽ። 44ቱም ይጠቅምሻል። 44ቱም ይጠቅምሻል። ነገር ግን አንዳቸውም ብቻቸውን ስራ ያስቀጥረሽም። 44ቱም ስራ ያስቀጥራል። ለምሳሌ ፕሮግራሚንግ ላንጉጅ ስናወራ ቴክኒካል እናደርገውና 5-6 ፕሮግራሚንግ ላንጉጅ ይሰጣል። በአንዱም ፕሮግራሚንግ ላንጉጅ ስራ የለም። ሂሳብ ትማሪያለሽ። ሊኖር ይገባ ነበር። ሊኖር ይገባል። ለስራ የሚያስቀጥረው ነገር ሚስ ይደረጋል ነው። ኢንሃንስ መደረግ አለበት እምልሽ እሱ ላይ ነው። ለምሳሌ ጃቫ የሚባል ፕሮግራሚንግ ላንጉጅ ሊኖር ይችላል። ጃቫ የሚባል ስራ ዓለም ላይ የለም። ስፕሪንግ ቡት ነው ያለው። ከጃቫ ወጥቶ ትንሽ ኢንሃንስ የሚደረግ ኮንሰፕት አለ። እሱን ተማሪዎች ራሳቸውን በራሳቸው ማስተማር አለባቸው ወይ ካሪኩለሞች ኢንሃንስ መደረግ አለባቸው። ጃቫስክሪፕት የሚባል ፕሮግራሚንግ ላንጉጅ ሊኖር ይችላል። በሱ ጃቫስክሪፕት የሚባል ስራ ዓለም ላይ የለም። ነገር ግን ዓለም ላይ ሃይሊ ፔድ ጆብ ያለው በጃቫስክሪፕት ስር ባሉ ቴክኖሎጂዎች ነው። ወይ አንጉላር ነው ወይ ቪው የምንላቸው ሪአክት የምንላቸው አሁን ቀድመው የመጡ ቴክኖሎጂዎች አሉ። ኢንሃንሰር ቴክኖሎጂዎች ኦን ቶፕ ኦፍ ጃቫስክሪፕት የሚሰሩ ወይ ደግሞ ኦን ቶፕ ኦፍ ዋናው ቴክኖሎጂ ላይ የሚሰሩ የተሻሻሉ ነገሮች አሉ። አሁን ላይ ዓለም ላይ ቁፋር ያስፈልጋል። በጣም የሆነ ታግለሽ ምናምን ሃርድ ወርኪንግ አይደለም። ቢንግ ስማርት ነው። ቢንግ ስማርት ምንድነው? አዲስ ነገር ሲመጣ አዲሷን ነገር ቶሎ ካቻፕ ማድረግ ነው። ዩኒቨርሲቲዎች እንደቆሙ ናቸው ነው። ብዙ ኢንሃንስመንት ይፈልጋሉ። ብዙ መሻሻል ይፈልጋሉ። ከዩኒቨርሲቲዎች በተሻለ
እነኚህ ሰመር ካምፕ ብለው ለምሳሌ የመንግስት መስሪያ ቤቶች ትልልቅ ቴክኖሎጂ ካምፓኒዎች ኢትዮጵያ ውስጥ ያሉት እንደ ኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት ኢንሳ የመሳሰሉት መስሪያ ቤት የሚሰሩት ኢምፓክት ያመጣል። ይሄኛው ስኪል ነው፣ ያ ቴክኒካል ስኪል ነው። ይሄኛው ስኪል ነው። ይሄኛው ደግሞ ላይክ ጀነራል የሆነ ኮንሰፕት ነው። 44ቱም ትምህርቶች ይጠቅማሉ ብዬሻለሁ አይደል ቅድም? 44ቱም ትምህርቶች የሚጠቅሙት ግን ለስራ አይደለም። ለምሳሌ አርቲፊሻል ኢንቴሊጀንስ ለመማር ከፈለገ አንድ ሰው የዩኒቨርሲቲ ላይ የሚማረው ነገር በሙሉ ግብአት ይሆነዋል። ፋውንዴሽን ነው፣ መሰረት ነው። ሪኳየርመንት አለው የሆነ ኢንሃንስ ለማድረግ። ሳይበር ሴኩሪቲ መማር ከፈለገ ዳታ ሳይንስ፣ ዳታ አናሊቲክስ፣ ፓወር ቢአይ አጠቃላይ ቴክኖሎጂ ኢንዱስትሪ ላይ ለመቀላቀል ከፈለገ የዩኒቨርሲቲው ፋውንዴሽን ብቻ ሆነ ማለት ነው። የሆነ ሰዓት ያስቀጥር ነበር፣ አሁን ግን አያስቀጥርም። ልክ ቴክኖሎጂ ተቋማት በተቀያየሩ ባደጉ ቁጥር መንግስትን በዛው ልክ መፍጠን አለበት? አይ ዶንት ቲንክ ሶ። ነገር ግን ዩኒቨርሲቲዎች ራሳቸውን በራሳቸው ኢንሃንስ ማድረግ አለባቸው ብዬ አስባለሁ። ቢኮዝ አንድን ሰው ማስተማር ብቻ አይደለም የዩኒቨርሲቲዎች ጎል መሆን ያለበት፣ ማብቃት ነው። ማብቃት ከተባለ ደግሞ የ1990ዎች ውስጥ ያለ ቴክኖሎጂ 2000ዎች ውስጥ ያለ ቴክኖሎጂ አይደለም። የትውልድ የጄኔሬሽን ጋፕ ሁሉ እየተፈጠረ ነው። አሁን ላይ ያለው ጀንዚ ወይም ደግሞ ጀነሬሽን ዜድ የሚባለው ስፔሻሊ የኛ ትውልድ ዲጂታል ጀነሬሽን የምንለው እያንዳንዱ የሚፈልገው ነገር በሙሉ ስክሪን ውስጥ ያለ የሚመስለው ማለት ነው። ራይት ከአንድ 10 ዓመት በፊት አሁን የኔን አባት ስራ እየሰራው ነው ብዬ አሁን ኮምፒውተር ላይ ቤት ቁጭ ብዬ ቢያኝ እያላገጥኩ እያሾፍኩ ነው የሚመስለው። አሁን ግን ሙሉ ስራ ያለው ኮምፒውተር ስክሪን ላይ ነው። ራይት ከተቀየሩ አብረን መቀየር አለብን ማለት ነው። ካሪኩለሙ ላይ ትንሽ ክፍተት መኖር ብቻ ሳይሆን ናሽናል ካሪኩለማችን ብቻ ሳይሆን እኛ ሀገር ላይ ያለው የትምህርት አካባቢ ላይ ያለው ሜንታል ስትሬንግዝ ይቀረናል። ጎረቤታችን ኬንያ ውስጥ ወደ 10,000 የሚጠጉ ልጆች ኢትዮጵያ ውስጥ የማይታወቅ ሙያ ኦንላይን እየሰሩ ለሀገራቸው $100,000 የሚቆጠር ሬሚተንስ ያስገባሉ። ዴታ አኖቴሽን የሚባል ሙያ ኢትዮጵያ ውስጥ አይታወቅም። በእርግጠኝነት ብነግርሽ አሁን 1,000 የቴክኖሎጂ ሙያተኞችን ብትጠይቂያቸው 100 ሰው አይመልስልሽም ዴታ አኖቴሽን ማለት። ስቲል ካውንትለስ ሰዎች እኛ ሀገር ላይ ስራ አጥ ናቸው። ዴታ አኖቴሽን በጣም ትልቅ ስኪል ነው። እንደ ምሳሌ ነው ያነሳውልሽ። ዴታ አኖቴሽን በጣም ትንሽ ስኪል ነው። ኤአይ ሞዴል አለ። ኤአይ ሞዴልን ትሬን ማስተማር ማለት ነው። በቃ መጻፍ ብቻ እውቀት ነው የሚጠይቀው። ኬንያ ውስጥ ወደ 9,000 የሚጠጉ ልጆች ምናልባት ዲደብሊው ዶክመንተሪ ላይ ልታገኙ ትችላለሽ። አሁን የማወራውን መረጃ በጣም ብዙ ልጆች አሉ ህይወታቸውን እየቀየሩ ያሉ በአማካኝ ከ500 እስከ $1,500 የሚከፈላቸው። ኢትዮጵያ ውስጥ ዴታ አኖቴተር የሚባል ሙያ የለም። ራይት ይሄ ዩኒቨርሲቲዎች አታገኙም። ናሽናል ካሪኩለም ላይ መካተት አይጠበቅበትም። ዩኒቨርሲቲዎች ራሳቸውን በራሳቸው ነጻነት ተሰጥቷቸው ኢንዱስትሪው ላይ ያለው ዲማንድ ምንድነው፣ የምናስተምረው ደግሞ ምንድነው የሚለውን ያችን ጋፕ ለማጥበብ ራሳቸው ዩኒቨርሲቲዎች አክሽን መውሰድ አለባቸው ብዬ አስባለሁ። ስለዚህ ካሪኩለሙን የማየው ከዛ አንጻር ነው። አሁን ከምትለው የተረዳሁት ይሄ ዩኒቨርሲቲዎችን መስራት አለባቸው፣ ግን ደግሞ ወጣቱን ከወጣ በኋላ አሁን ለምሳሌ ቴክኖሎጂ በየጊዜው የሚቀያየር ነገር ስለሆነ ራስህን አፕዴት የማድረግ ግዴታም አለ ነው አይደለ? ከዛ ደግሞ ይሄ አሁን ድሮን የሚባለው የመቀጠር አሁን ብዙ ጊዜ እዚህ ስናመጣ ልጆችን የራሳቸውን ስራ የመፍጠር ነገር የሚመጣው በጣም ወይ ከችግሮች ተነስቶ ነው መቀጠር አለመፈለግ የሚባለው፣ ወይ ደግሞ ስራ ቦታ ላይ ያለው ነገር በጣም ቦሪንግ ይሆናል። ልክ እንዳልከው 2 ሰዓት ላይ ትገባለህ ወይም 2 ተኩል ትገባለህ፣ 11 ሰዓት ተኩል ላይ ትወጣለህ ከስራ። ኤቭሪቲንግ ድግግሞች ነው። ነጻነት የለህም ስራ ቦታ ላይ። አሁን በቴክኖሎጂ ብታነሳ ወይ በነጻነት መስራት አትችልም። የተማርካቸው ነገሮችና የምትሰራቸው ነገሮች ኮምፕሊት የተለያዩ ይሆናሉ። ስለዚህ ቦሪንግ እየሆነብህ ይመጣልና ህይወት ድግግሞች ይሰለቻል። ከዛ ከእንደሱ አይነት ሁኔታ በጣም ተመንጭቆ የሚወጣና ወደ ራሱ ስራ የሚገባ አለ። ምናልባትም ከተማረው ትምህርት ኮምፕሊትሊ የተለየ ንግድ ውስጥ ምናምን የሚገባ ሰው አለ። አገራችን ደግሞ አሁን እና ዓለም ጭምር በቴክኖሎጂ በጣም ከፍተኛ ደረጃ ላይ እየተደረሰ ያለ ነው። ኢትዮጵያም እንግዲህ በ2030 በቴክኖሎጂ ወይም በዲጂታላይዜሽን ሙሉ በሙሉ ለመቀየር እያሰበች ያለችበት ሁኔታ ነው ያለውና እዚህ ላይ ያለ ወጣት አሁን በጣም የሚያስፈልጋት ጊዜ ነው። የቱጋ ነው ይሄ እንትኑ መስበር ያለበት ብለህ ታስባለህ? ራሳቸውን ስኪል የማዳበር አሁን እናንተ አንዱ የምትሰጡት ነገር ነው ዋቢ ስኪልስ። ሁላችሁም ኮደር መሆን የለባችሁም ትላለህ። አንድ ቪዲዮ ሆነ አይቻለሁ። እንደውም ሁላችሁም ኮደር መሆን የለባችሁም፣ ነገር ግን ለላይፋችሁ የሚጠቅማችሁን ስኪል ግን ከዚህ ውስጥ መውሰድ ትችላላችሁ የሚል ነገር ታነሳለና እስኪ እሱ ላይ አውራኝ። ዲጂታል 2030 ኢትዮጵያ አንብቤዋለሁ። ወደ 111 የሚሆን ፔጅ ነው። ኦፊሻሊ ይሁን አይሁን አላውቅም። ከትምህርት ሚኒስቴር የወጣ እንትን ነው ዶክመንት ነው ያነበብኩት። መንግስት ካስቀመጣቸው 4 ዋና ዋና ፒላሮች የመጀመሪያው የዲጂታል ስኪል ኢንሃንስመንት እና የቴክኒካል ስኪሎች ናቸው። ስኪል ኢንሃንስመንት ላይ ነው አጠቃላይ ዲጂታል ስኪል ኢንሃንስመንት እና ካፓሲቲ ቢልዲንግ የአቅም ግንባታና የዲጂታል ክህሎቶችን ማዳበር ላይ ነውና አሁን ላይ እኔ ሁሉም ሰው የቴክኖሎጂ ሙያ ሊኖረው ይገባል ብዬ አላስብም። ማለት የሆነ ሰው ንግድ ላይ ጎበዝ መሆን ከቻለ ንግዱ ላይ ጎበዝ ይሁን፣ የሕክምና ሙያ ላይ ጎበዝ መሆን ከቻለ የሕክምና ሙያ ላይ ጎበዝ ይሁን። ጎበዝ ጠበቆች ያስፈልጉናል። ጎበዝ የሜዲካል ዶክተሮች ያስፈልጉናል። በጣም ጎበዝ የሚባሉ ማኔጀሮች ያስፈልጉናል። እኛ ጀስት ኢንጂነሮች ነን። ዊ ዶንት ኖ ሃው ቱ ማኔጅ ኢቭን እኔ 20 ምናምን ሰው ማኔጅ ማድረግ ከብዶኛል። ራይት ስኪል ይፈልጋል ነው። ሁሉም የየራሱ የሆነ ስኪል አለ።
ነገር ግን it doesn't matter what type of skill or ደግሞ what type of career they are in ሁሉም ሰው ግን ባለበት ነገር ላይ ቤስት መሆን አለበት ነው። ስፔሻሊ የቴክኖሎጂ ስኪል የማይጠይቀው ወይም ደግሞ የማይፈልገው ሙያ ዓለም ላይ የለም። ኦራይት ምንም ስኪል ዓለም ላይ ቴክኖሎጂ ይፈልጋል። ብዙ ሰዎች ቴክኖሎጂ ሲባል የሚያስቡት የኮምፒውተር ስክሪናቸውን ወይም ደግሞ ሶሻል ሚዲያ ነው የሚመስለን ስፔሻሊ ኢትዮጵያ ውስጥ that's not a technology, that's a technology tool ነው ቁስ ነው። ቴክኖሎጂ የሰው ልጅ anything that simplifies human effort and time is technology። የተቀመጥንበት ወንበር ቴክኖሎጂ ነው። ለወገባችን እንደዚህ እንዲመች ለእጃችን እንደዚህ እንዲመች ተደርጎ ነው የተሰራው ቴክኖሎጂ ነው። ኦራይት ምንም ነገር ላንቺ ያኗኗርሽ ምቹ እንዲያደርግና ጊዜሽን ካቆጠበ ወንዶ በተስተካከለ መንገድ የሆነ ነገርሽን ካቀለለልሽ that's a technology። ኦራይት በ18ኛው ክፍለ ዘመን ኮምፒውተር የሚለው ወርድ የሚመጣው እኮ ከሰው ነው አይደል? ኮምፒውተር ማለት ኮምፒውት ማለት ማስላት አይደለ? መደመር፣ መቀነስ፣ ማባዛት፣ ማካፈል ሆኖ እሱ እንዳለው ነው። ግን ስለዚህ ኮምፒውተር ከመምጣቱ በፊት ምን ያክል በግ እንዳለ፣ ምን ያክል ፍየል እንዳለ፣ ምን ያክል የሆነ የእህል አዘርቶች እንዳሉ ምናምን የሰዎች የወታደሮች መጠን ምናምን ያሳላ የነበረው ሰው ነው። ስለዚህ ኮምፒውተር የሚለው ማሽን ከመምጣቱ በፊት ኮምፒውተር ራሱ የሰው ልጅ ነበር ማለት ነው። ኦራይት ስለዚህ ቴክኖሎጂ ሲባል anything that simplifies human effort ቴክኖሎጂ ነው። እኛ እያወራን ያለነው አንዱ የቴክኖሎጂ ቁስ ነች እንጂ ስለ ሶፍትዌሮች ነው እያወራን ያለነው። ሶ ሁሉም ሰው ጎበዝ መሆን አለበት ብዬ አላስብም። ነገር ግን ሰው የሆነን ነገር ወዶ ከተማረው ፈቅዶ ከተማረው ከሚቀመጥለት ድንበሮች ባሻገር ማየት መቻል አለበት። አሁን ኢንተርፕረነርሺፕ ብዙ ጊዜ ይነሳል። ብዙ ሰዎች እኔ የራሴን ስራ ብሰራ የራስን ስራ መስራት ከመቀጠር በላይ በጣም ከባድ ስራ ነው። እሱ ማመን አለበት። the most በጣም ኢንተርቴይኒንግ ነው። የምሬ ነው። እኔ አሁን if I would get a chance to get hired for American company ምናልባት አሁን ያስኩትን ነገር ለሌላ ሰው ሰጥቼ I would have done it። በጣም ስቃይ ያለው ብዙ እንቅልፎችን መቀነስ አለብሽ፣ ብዙ መጻፍቶችን ማንበብ አለብሽ፣ ብዙ ነገሮችን መመራመር አለብሽ። ኦራይት ብዙ ሰው ተቀጥሮ ምናምን ነገር ላይ ቁጭ ብሎ ምናምን ነጭ ተሽከርካሪ ወንበር ላይ ተቀምጥ ነው it doesn't go that way። ኦራይት it doesn't go that way። ወንበሩ ራሱ አይመችሽም። like ኢንተርፕረነርሺፕ ላይ ሰጋቢ የኢንተርፕረነርሺፕ ሜንታል ማይንድ ሴት ደግሞ ሁሉም ሰው ታለንትድ ሆኖ ተሰጥኦ ኖሮት ምናምን መሆን አይጠበቅበትም። ከትንሽ ነገር መጀመር ትችላለሽ። ኦራይት ለምሳሌ በአሁኑ ሰዓት እኔ በጣም ደሳስ የሚሉኝ ልጆች አሉ። ትንሽ ቱልን ይፈጥሩና የሆነ ኢንቨስተር አይፈልጉም ምናምን አይፈልጉም። እዛው ጋር አካባቢያቸው ላሉ ሰዎች ቫልዩ አድ ማድረግ ይጀምራሉ። that's ኢንተርፕረነርሺፕ 3 ነገር አለው። አንደኛ ፕሮዳክት የምትሸጪው ነገር ያስፈልግሻል። ሁለተኛው ነገር ደግሞ ያንን ያመረጥሽውን ፕሮዳክት የምትሸጭበት ሲስተም ለሚፈልጉ ሰዎች ወደ እነሱ የምታደርሽበት ሲስተም ያስፈልግሻል። ሶስተኛ ደግሞ ማንፓወር ነው። እነኚህ 3ቱ ነገሮች አንድ ሰው መሆን ይችላል አሁን ላይ በቴክኖሎጂ ገዛ ማለት ነው። 3ቱንም ነገሮች ለምሳሌ በቴክኖሎጂ ኢንዱስትሪ ላይ አሁን ጎበዝ የሥራ ፈጣሪ ለመሆን 100,000 ብር አያስፈልግሽም። ኮምፒውተርና ኢንተርኔት በቂ ነው። ነገር ግን ሁሉም ሰው ኢንተርፕረነርሺፕ የግድ ኢንተርፕረነርሺፕ ትምህርት ቤት ተምሮ መሆን አይጠበቅበትም። ኢትዮጵያ ውስጥ ሰፖርት የለም። ኦራይት እና ደግሞ ትክክለኛ የኬሪየር ዲማንድ ብቻ ሳይሆን ኬሪየር ፓዙን የሚያውቁ ሰዎች አይደሉም ጋይድ የሚያደርጉሽ። ቀላል ምሳሌ ልስጥሽ። ዩኒቨርሲቲ ውስጥ ስትማሪ ኢንተርፕረነርሺፕ የሚባል ትምህርት አለ። ስትወጪ እንዴት ጎበዝ የሥራ ፈጣሪ መሆን እንዳለብሽ ምናምን but the teacher himself is still teaching yeah he is still a teacher right። እኔ አሁን ስለ ኢኮኖሚክስ የሚያስተምሩ ሰዎች ኢኮኖሚን በደንብ ካወቁ የሚተነፍሱን ሳይቀር እየጻፍኩ አዳምጣቸዋለሁ። ለምሳሌ ኢኮኖሚክስ አሁን እንደ ዶክተር ገመቺ ሲያወሩ ስለ ኢኮኖሚክስ ጎበዝ ስለሆኑ ኦልሬዲ ኖረውታል፣ ቫልዩ አምጥተውበታል ነው ታዳምጫቸዋለሽ። ስለ ኢንተርፕረነርሺፕ ኢትዮጵያ ውስጥ በጣም እንደ አራይ የማየው እንደ መሬድ በቀለ አይነት አሉ የኔትወርክስ ፋውንደር እና ሲኢኦ እና እንደነሱ አይነት ሰዎች አሁን ስለ ኢንተርፕረነርሺፕ ሲያወሩ ኦልሬዲ 15 ዓመት የተቀጠቀጠ ሶሊድ ኤክስፒሪየንስ ስላላቸው መጽሐፍ ላይ አይደለም የሚነግሩሽ ላይፋቸውን እንጂ ታዳምጫቸዋለሽ እንጂ ኢንተርፕረነርሺፕ መጽሐፍ ወይም ደግሞ የሜንታል ማይንድ ሴት ጋር የተገናኙ መጽሐፎችን አንብቦ የሚመጣ ሰው የሚነግረኝ ነገር ምንድነው እንደ ፊኛ ነው የምንወስደው። የሆነ ፊኛ ነፍተሽ ውስጥ ትለቂው ነፋስ ያገኝ የተወሰነ ሄደና ይወድቃል። ልክ እንደዛ ነው የሚሆነው። ሰው እኔ እንደዛ ነው የማየው ኢንተርፕረነርሺፕ። በጣም ደስ ይላል። እንግዲህ ሰዓታችንም እንትን እያለን ስለሆነ በደንብ ያልነካናቸውንም ነገሮች እንድንነካ እንግዲህ በቀጣዩ ዓመታት ዋቢ ስኪልስ ምን ያስባል? 5000 ተማሪዎች ኦልሞስት እያስተማርን ነው ብለኸኛል። አዳዲስ ግራጁዌት አድርገው የወጡ ተማሪዎች ደግሞ አሁን ይኖራሉ። በጣም ኢትዮጵያ ውስጥ ግራጁዌት አድርጎ ስራ መቀጠር ያልቻለ በጣም ብዙ እንደሆነ እየሰማን ያለ ነው። የሚወጣው ተማሪ ብዙ ነው፣ የስራ እድል ደግሞ በጣም ጥቂት ነው በሚል ማለት ነውና ምንድን አይነት ኢምፓክት እየፈጠራችሁ ነው? ከዚህ በኋላ ያሉትን ቀጣይ ዓመታት ምን ታስባላችሁ? እነዚህ 5000 ተማሪዎችስ ምን አያችሁባቸው? ምን ለውጥ አያችሁ? ኢምፓክቱን ቅድም ነግረኸኛል፣ ግን ደግሞ አሁን ዋቢ ስኪልስ ሆኖ ከተጀመረ በኋላ ደግሞ የሰራችሁት ስራ ላይ ምን ኢምፓክቶች አያችሁ?
በመጀመሪያ እኛ ስናስተምር ስራ እናስቀጥራቸዋለን የሚል ፕሮሚስ ገብተን አታውቁም። ያ ምክንያቱም ስራ እናስቀጥራለን ካለን ምን ችግር አለ መሰለሽ? ኮንሰፕቷል ነው ትሬኒንጉ ላይ ያላገጡና እናስቀጥራለን ብላችኋል፣ የታል ስራው ነው። ኦልራይት ስራ ሲባል አሁን ራሳቸው ናቸው ስራውን የሚያገኙትም የሚፈጥሩትም። እንዴት መሰለሽ? መንገዱን ትሰጧቸዋላችሁ። መንገዱን እንሰጣቸዋለን። ምን የሚሸጥ ነገር አለሽ ነው። ኦልራይት ብዙ ሰውን የሚያስበው ስራ ሲፈልግ ለስራው የሚያስፈልገው ስኪል ምን አለኝ ነው። የሆነ ሰው መስሪያ ቤት ላይ ሲቀጥርሽ ወይም ደግሞ ኦንላይንም ሆነ በአካል ሲቀጥርሽ የተማርሽውን እውቀትና ጊዜሽን ነው የሚገዛው። ለጊዜሽና ለእውቀትሽ ተመጣጣኝ የሚለውን ክፍያ በምላሹ ይከፍልሻል። እሱን ነገር ሁሉም ሰው የሚገዛው ስኪልን ሆን እንዲያደርጉ ነው የምናግዛቸው። ኢንስፓየር እንዲሆኑ ግን ዘ ቤስት ዌይ ፖሲብል ጥሩ ፐርፎርም የሚያደርጉትን ፔድ ኢንተርንሺፕ እንሰጣቸዋለን። ፔድ ኢንተርንሺፕ ሰጥተን ደግሞ የሸኘናቸው የሉ በሙሉ ተቀጥረዋል። ለሁሉም አይደለም። እኔ ጋርም ከኛ ጋር አጋሮች የሆኑት ድርጅቶችን ፓስ እናደርጋቸዋለን። በጥያቄ መሰረታውን ከዋቢ ስኪልስ የሰለጠኑ ልጆች ተብለን ተጠይቀናውን የምንሰጣቸው ልጆች አሉ። የተለያዩ ድርጅቶች ሪኳየር ሲደረጉ ምንም ክፍያ የለም። የኬሪየር ፓዝ ይመራሉ። እንዴት ትሬኒንግ እንዴት መስራት እንዳለባቸው ኢን አክሽን ሶሊድ የሆነውን ኤክስፒሪየንስ ይዘው እንዲሄዱ ደግሞ መጀመሪያ ከመቀጠራቸው በፊት የ15 ቀን ትሬኒንግ በነጻ እንሰጣቸዋለን። ሶ እኛ ስራ ፕሮሚስ አንገባ፣ ነገር ግን ኢምፓክታቸውን እንለካለን። አሁን 9ኛ ዙር ላይ ደርሰናል። 8 ዙር አስተምረን አስመርቀናል። በአንዱ ትምህርት ብቻ ዲጂታል ማርኬቲንግ አለ፣ አርቲፊሻል ኢንተለጀንስ አለ፣ ሳይበር ሴኩሪቲ፣ ፉል ስታክ ዌብሳይት ዴቨሎፕመንት። ኢትዮጵያ ውስጥ ተማርሽም አልተማርሽም አንድ የሚያስፈልገው ስኪል ምንድነው? የዲጂታል ኢኮኖሚ ስኪል የሚባል። ዲጂታል ኢኮኖሚ ለምሳሌ አሁን አንድ ሰው ኦንላይን መስራት ቢፈልግ ምን መስራት እንዳለበት፣ እንዴት መስራት እንዳለበት፣ ምን ፕላትፎርም ላይ ፕሮፖዛል እንዴት ይጽፋል፣ ራይት ከሰራስ በኋላ ክፍያውን እንዴት ይቀበላል የሚለውንም ጭምር ብዙ ሰዎች ኤክስፒሪየንስ ያሉ እንጂ ማታማታቸውን ሁሉም ሰው ነው የሚያባክነው። እኛ ደግሞ ብዛቶቹ ልጆች ለምሳሌ ስራ ያላቸውን ማታማታ እንዲሰሩ ነው የምናደርጋቸው። ማታማታ እኛ ጋር ሲመሽ ብዙዎቹ ዌስተርን ካንትሪ ጋር ይነጋል። እነሱ ጋር $100 $200 ቢሰሩ ኢትዮጵያ ውስጥ ያለውን የፎሪን ከረንሲ ወደ ኢትዮጵያ ሎካል ከረንሲ ደግሞ ሲቀየር ፓወር አለው ገንዘቡ። እሱ ነው ሪከመንድ የምናደርጋቸው፣ እሱ ነው ትሬን የምናደርጋቸው። እስካሁን ባለን መረጃ መሰረት እስከ 7ኛ ዙር ድረስ በለካ ነው ካስተማርናቸው 100% ተማሪ 41.2% ተማሪዎቻችን ጥሩ ቦታ ላይ ነው ያሉት። ሌሎቹ ደግሞ ተጨማሪ ስኪል ኢንሃንስመንት ስለሚያስፈልጋቸው በስልክም እየደወልን ባሏቸው የሶሻል ሚዲያ አውትሌቶችም ኮል እያደረግናቸውም ጭምር ተጨማሪ ትሬኒንጎችን እየሰጠናቸው እንገኛለን። ያለምንም ክፍያ ማለት ነው። ስለዚህ ያለምንም ተጨማሪ ክፍያ እንደዛ ትሬን እያደረግናቸው እንገኛለን። በሰመር ካምፕም ጭምር እያገዝናቸው እንገኛለን። በጣም ይገርማል። 41% ትልቅ ቁጥር 40.6% ስድስቱን አስገባው። በጣም ትልቅ ኢምፓክት ይመስለኛል። ምክንያቱም ያሉትን ክፍተቶች አይቶ ክፍተቱን ለመሙላት መሞከር ራሱ ትልቅ ነገር ነው። በነገራችን ላይ አንተም ክፍተቱን አይተክ እንትን ስትልኮ ስራን የፈጠርከው አይደለም? ስራን የፈጠርከው በስርክ በጣም በርካታ ሰዎችን ቀጥረህ እያሰራን ያለው። ምን ያህል ሰራተኞች አሉ? በውስጥ የት አካባቢ ነው የምትገኙት? አሁን የሚሰሙ ወጣቶች ይኖራሉ። አንተን ሲሰሙ እንዴ ይሄ እኮ የምፈልገው ነገር ነው የሚሉ ምናልባት በሌሎች የሶሻል ሚዲያ አውትሌቶች ያላገኙ አሁን የኛም ፕሮግራም የሚሰሙ ልጆች ይኖራሉና የት ሊያገኙ ይችላሉ? ምን ያህል ሰራተኞች በስርህ አሉና እነሱን ነገሮች አጠቃላይ እንደ ዩም ቴክ ግሎባል 26 ሰራተኞች አሉ። ኦኬ 2 ቢሮ ነው ያለን። መገናኛ ደራርቱ 9ኛ ፎቅ ላይ ነው ትልቁ ቢሮአችን። እንግዳ የምናስተናግደው ሌላው የዲቨሎፕመንት ስራ ነው የምንሰራበት ቢሮ ስለሆነ እንግዳ እናስተናግድም። ዋቢ ስኪልስ ላይ አጠቃላይ ቋሚ ሰራተኛ ቢሮ የሚመጡት ወደ 10 ልጆች አሉ። ኦኬ በኦንላይን ለምሳሌ የሳይበር ሴኩሪቲ መምህር አለን፣ ፉል ስታክ መምህር አለን፣ ዲጂታል ማርኬቲንግ መምህር አለን። አሁን ቴክኒካል ስኪል ነበረ በፊት የምናሰለጥነው፣ አሁን ደግሞ ወደ ዲጂታል ስኪልም እየገባን ነው። መምህራኖቹ ከተቆጠሩ 20 ያልፋሉ። ነገር ግን መምህራኖቹ አይመጡም። ኮንትራክት ብቻ ወስደው ባሉበት ሆኖ ነው ማኔጅ የሚደረገው። ኦንላይን ነው ስልጠናው። ለስልጠና ብቻ ይመጣሉ። እኛ እናሰለጥናቸዋለን። እዚህ ጋር ቅድም ሳልነግርሽ ያለፍኩት ዋቢ ስኪልስ ላይ ለምሳሌ ዩኒቨርሲቲ መምህራኖችን አንቀጥርም፣ ወይ ደግሞ የኮሌጅ ሃይ ስኩል መምህራኖችን መምህር ፖዚሽን ላይ ያሉ ሰዎችን አንቀጥራቸው። ስለማያውቁ ወይ ደግሞ ስኪሉ ስለሌላቸው አይደለም። የእነሱ ልጆች ናቸው እኛ ጋር የሚመጡት። ተመሳሳይ ነገር ነው ይዘው የሚመጡት። ስለዚህ ኤግዛክትሊ እዛ የለመዱት ካልቸር አለ። ይሄ ነጭ ጋውን ለብሶ በፕሮጀክተር እንትን አድርገው ምናምን ፓርከር ይዘው ምናምን ዋይት ቦርድ ላይ እሱ እንዳለ ሆኖ እኛ ጋር አፕሮቻችን ምንድነው? የምንሰራውን እናስተምራለን ነው። የምናስተምረውን እንሰራለን። we are programmers, we are የቴክኖሎጂ ሰዎች። የምንሰራውን ማስተማር ብቻ አይደለም እንሰራዋለን ራሳችን። እሱን ስራ እንሰራዋለን ነው። ራይት እሱን ስለምንከተል በዛ ላይ ደግሞ እኛ ጋር የሚያስተምሩ ሰዎች ኢንዱስትሪው ላይ በትክክል ሰራተኛ የሆኑ ሰዎች መሆን አለባቸው። እንደዚሁ ደግሞ ኤግዛክትሊ ጥሩ ኮሚኒኬሽን ስኪል ሊኖራቸው ይገባል። ምክንያቱም የሚሰሩትን ነገር አንቺ የምትሰሪውን ነገር ማስረዳት ወይም ደግሞ ማስተማር ጥሩ ኮሚኒኬሽን ስኪል ሲኖርሽ አንድ የ4ኛ ክፍል ተማሪ በሚረዳው 60 ዓመት የሆነውም ሰው ሁለቱም መረዳት በሚችሉት የእውቀት ደረጃ ልክ ዝቅም ከፍም ብለሽ ማስረዳት ትችላለሽ ማለት ነው። ስለዚህ ዋና መገኛችን መገናኛ ደራርቱ 9ኛ ፎቅ ላይ ነው።
ዌብሳይት አለን፣ ኢሜይል አለን፣ የማንገኝበት ቦታ የለም። ሁሉም ሶሻል ሚዲያ ፔጆች ላይ አለን። ዋቢ ስኪልስ ብለው ቢፈልጓችሁ የትኛው ሁሉም ጋር አለን። ሶሻል ሚዲያ ላይ በቅርብ ነው የመጣ ነው። ቲክቶክ ላይ 27,000 አካባቢ ተከታዮች አሉን። ሊንክዲን ላይ ተዘግቶብን አዲስ ነው የከፈትነው 1,000 ምናምን አካባቢ ሰዎች አሉን። ዩቲዩብ ላይ ራሱ የምናስተምራቸውን ትምህርቶች በነጻ ሼር እናደርጋለን አለን። ፌስቡክ ላይም አለን። ትልቁ ደግሞ በሳምንቱ 3 ጊዜ ይጠቅማቸዋል ብለን የምናስባቸውን የሰዎች ላይፍ ጆርኒ ስፔሻሊ ቴክ ኢንዱስትሪ ላይ ሞቲቬት እንዲሆኑ በሚል ቴሌግራምን ጨምሮ ሼር እናደርጋለን። ሼር ታደርጋላችሁ። እሱን እንደውም ዩቲዩብ ላይ ማይቻለሁ አይ ቲንክ አይደለ? ዩቲዩብ ላይ ፖስት አድርጋችሁታል። በጣም ብዙ ኢንሳይትፉል የሆኑ ነገሮች አሉ ሶሻል ሚዲያ ላይ ያደረጋችኋቸው ያየኋቸውና ይሄ በጣም ትልቅ ለውጥ ይመስለኛል። ምናልባትም በወጣቱ ወጥቶ ከትምህርት ቤት ከወጣ በኋላ እንዳንተ እድለኛ ሆኖ ቅዳሜ ተመርቆ ሰኞ ስራ እያገኘ አይደለም እድለኛ ነበርክ እና እንደሱ ላይ ያገኝ ይችላልና አሁን ይሄ እንደዚህ አይነት ስኪል ብጨምር የሚለውን ከትምህርት ቤት መውጣቱ ብቻ ምናልባት ይሄ ያለውን የስራ ዓለም ለመቀላቀል ከባድ ሊሆን ስለሚችል እንደዚህ አይነት እድሎችን ማግኘት በጣም ትልቅ ነገር ነው። እንዳልከው ደግሞ ብዙ ነገሮች አሁን ተቀይረዋል። በጣም ብዙ ነገሮች ኢትዮጵያ ውስጥ ቁጭ ብሎ ለውጭ ሀገር ካምፓኒዎች መስራት በጣም እየተለመደ ያለ ነገር ነውና እንዴት የሚለውን ግን መንገዱን የማያውቅ ደግሞ በጣም በርካታ ወጣት አለ። ስለዚህ እናንተን ቢያገኛችሁ እንደዚህ አይነት ነገሮችን ዴቨሎፕ ማድረግ ይችላል ብዬ አስባለሁ። ቀረ የምትለው ሀሳብ ካለ 1 ደቂቃ ያህል ይቀርኛል ይመስለኛልና ቀረ የምትለው ሀሳብ ያላነሳው ነገር ካለ እድል እስጥ። ኦኬ ቀደም ቪዥናችንን ጠይቀሽኝ አይ ቲንክ ዘልጅዋለሁ። እሺ ቪዥናችንን ባጭሩ ለማስቀመጥ for the next 5 years one of the most leading የሆነ ኢንዱስትሪ የሚፈልገውን የቴክኒካል ስኪል ኮርሶችን ብቻ ፕሮቫይድ የሚያደርግ ኦንላይን ቡት ካምፕ እንዲሆን ነው የምንፈልገው። ኦንላይን ነው በአካልም ለመምጣት እንቅስቃሴ ላይ ነን። ነገር ግን ሌላ የምንጨምረው ነገር ዋቢ ስኪልስ ላይ ምንድነው ፎር ፍሪ ትሬኒንጎች አሉ። በነጻ ምንም መክፈል ሳይጠበቅባቸው ስኪሉ ኑሯቸው ፓዝ ለሚፈልጉ ልጆች ቅዳሜና እሁድ በአካልም ጭምር ቢሮአችን ድረስ ጠርተን ትሬኒንግ እንሰጣቸዋለን። ኢቨንት ደግሞ እየከፈልናቸውም ጭምር እናሰለጥናቸዋለን። አበል እየከፈልንም ጭምር ማለት ነው። ስለዚህ ኤኒዋን ሆይዝ ኢንትረስትድ ከኛ ጋር ለመስራት ወር ደግሞ የኛን እገዛ የሚፈልግ ወጣት ካለ ስፔሻሊ አዲስ ግራድ ስኩል የሚወጡ ልጆችን በነጻም ጭምር ሰፖርት እናደርጋለን ማለት ነው። በጣም እናመሰግናለን። ይሄ ትልቅ ነገር ነው ለሀገር እንግዲህ የሚጠቅሙ ነገሮችን እንደዚህ ከራስ ተሞክሮ ተነስቶ ለውጦችን ለማምጣት ጥረት የሚያደርግን ሰው ሲታይ በጣም ማበረታታት ያስፈልጋልና እንዳንተ አይነት ሰዎችን እንደናንተ አይነት ሰዎችን ያብዛልን ነው የሚያስብለው። እውነቴን ነው ማለት ከነጻ ማሰልጠን ጀምሮ እኔ ያገኘሁትን ነገር ሌላ ወጣት ቢያገኘው እኔ ያየሁትን ክፍተት እኔ በራሴ ልሙላ ማለት ቁጭ ብሎ ኮምፕሌን የሚያደርግ ሰው በጣም ብዙ አለ። ይሄ ክፍተት እኮ አለ፣ ይሄ ነገር እኮ ቢሞላ የሚል በጣም በርካታ ሰው አለና ከዛ ከሱ ሰው ወገን ሳትሆን ይሄንን ክፍተት ልሙላ ብሎ መነሳት ማለት ትልቅ ነገር ነውና በጣም እናመሰግናለን። ለሀገር እያደረክ ስላለ አስተዋጽኦ እናመሰግናለን። በጣም ነው እናመሰግነው። ፈጣሪ ያክብርልን። በጣም እናመሰግናለን። በሌላም ጊዜ እንደምንገናኝ ተስፋ እናደርጋለን። እንግዲህ አድማጮች ዛሬ እንግዲህ የተከታተላችሁት ፕሮግራማችን ይሄን ይመስል ነበረ። በጣም ትልቅ ነገር እንዳገኛችሁበት ተስፋ እናደርጋለን። ኤርሚያስን ማግኘት የምትፈልጉ ከሆነ ወይም ዋቢ ስኪልስን ማግኘት የምትፈልጉ ከሆነ በእኛም ፕላትፎርም ላይ ጥያቄዎችን መጠየቅ ትችላላችሁ። እናገናኛችኋለን። እንግዲህ በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ዋቢ ስኪልስ ብላችሁ ብትፈልጓቸው ታገኟቸዋላችሁ። ለዛሬ ያስኩትን ፕሮግራም በዚያ ያበቃለሁ። ፕሮግራሙን አዘጋጅቼ ወደ እናንተ ያደረስኩት ኢየሩሳሌም ተስፋ የነበርኩኝ። በቴክኒኩ ገሊላ ጸጋይ አብራን ነበረች። አጋራችን የነበረው ሲንቄ ባንክ ነው። ከሌሎች ከቀሪ የአሃዱ ፕሮግራሞች ጋር መልካም ቆይታ ተመኘው። እኔ በዚያው አበቃው። ቸር ቆዩ።